አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የኔ ቻናል ቤተሰቦች ሰላም ብያለሁኝ። እንዴት ናችሁ? ተናፍቃችኋል። ጠፍቻለሁ። ሰሞኑን ቪዲዮ አልሰራሁም። ትንሽ አልተመቸኝም ነበረ በስራም በምናምን ምክንያት ትንሽ ጠፋ ብያለሁኝና ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁኝ። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ቤቱን ላይክ ሰብስክራይብ እያደረጋችሁ እንድታበረታቱኝ እላለሁኝና ቤተሰብ የሆናችሁም ደግሞ ቪዲዮን ሼር ላይክ እያደረጋችሁ አበረታቱኝ እንደወትሮ ማለት ነው። ዛሬ በአዲስ ርዕስ በአዲስ ቪዲዮ መጥቻለሁ። ቲክቶክ ቤተሰብ የሆናችሁ በቲክቶክ የምንለቀው ቪዲዮ ነበርና ከቲክቶክ ደግሞ ወደ ዩቲዩብም ስለጀመርን ቲክቶክ ላይ እንጫወተው አንዳንድ ባለ ታሪኮችን እናመጣ የነበረው አሁን ወደ ዩቲዩብ ደግሞ ይዤ መጥቻለሁ። አንድ ባለ ታሪክ ያደረሰችኝ ታሪክ አለና እንሰማውና እናያውና ታሪኳን እኛ ብንሆን ምን እናደርግ ነበር የሚለውን ኮሜንት ላይ እንድታስቀምጡልኝ ከወዲሁ እጠይቃለሁ ማለት ነው። እናንተ ኮሜንት አብዛኛው ድምጽ ለባለ ታሪካችን አስፈላጊና ጠቃሚ ነውና ኮሜንት ላይ እንድታሳውቁኝ። ቀጥታ ቪዲዮውን ሳላረዝም ወደ ታሪኩ ልግባ ማለት ነው። እሺ፣ ባለ ታሪኩ ያደረሰችኝ መልእክት በቀጥታ አነብላችኋለሁ። ሰላም እህቴ እንዴት ነሽ? ሰላም ነሽ ወይ? ደህና ነሽ ወይ? እኔም ደህና ነኝ፣ ምስጋና ለፈጣሪ ይሁን። እናም አንድ ነገር ከልክ በላይ ያስጨንቀኛል። ክፉ ሸይጣን አሳስቶኝ የሰራሁት ስህተት ነው። እሺ፣ ወደ አንቺም ለማምጣት ያሰብኩበት ምክንያት ለጓደኞችሽ አጋርተሽ እነሱም ቢሆኑ ምን ያደርጉ ነበር የሚለውን አብዛኛው ድምጽ መውሰድ ፈልጌ ነው። ብቻ በጣም ፈርቻለሁ ትላለች ባለ ታሪካችን። በመቀጠልም የውልሽ ምን መሰለሽ፣ እሺ በጣም የምወዳት እንደ እህቴ ማያት ጓደኛ ነበረችኝ። አሁንም ድረስ በጓደኝነታችን ማንም ምንም አይገባም። በጣም እንዋደዳለን። አብሮ አደጎች ነን። እሷ በእኔ ምንም አያስችላትም። እኔ አንድ ቀን ሸይጣን አሳስቶኝ የሰራሁት መጥፎ ነገር ልነግራትም እሷን አጣለው ብዬ ፈራው። ዝም እንዳልለውም ውስጤ ያደረገውን እያወቀ ተቃጠለ። እሷ የጠፋትንም በአሁን ሰዓት ረስተዋለች። እኔ ግን መቼም አልረሳውም። ምክንያቷ እኔ ነኝና የሆነውን ልንገርሽ። እየከበደኝም ቢሆን ጓደኛዬ 4.5 ግራም የሚመዝን ወርቅ ነበራት። እናም ጓዳዋን ውስጧን ማውቀው እኔ ነኝ። የሆነ ጊዜ ላይ የማልወጣውና ለሰው የማልነግረው ችግር ውስጥ ገባው። ገንዘብ የሚያበድረኝ ብፈልግም አላገኝ አልኩኝ ትለናለች። እሺ፣ ያደኩትም በድህነትና በብቸኝነት ነበር። እንደ ምርጫ የወሰድኩት በዛ ሰዓት የጓደኛዬ የእናቷ ስጦታ የሆነውን ወርቅ መስረቅና ከነበርኩበት ችግር መውጣት ነበር። እናም አደረኩትም። እሷም ስታጣው በጣም በሸቀች። ምትሆነው የምታደርገው ጠፋት። የውሸት አብሬ ፈለኩ፣ አጣ ነው። እናቴ ስትሞት ትታልኝ የሄደችው ብቸኛ ማስታወሻ ነበር። ላጌጥበት አይደለም እሷን ላይበት ነበር የምፈልገው አለች። በጣም አዘንኩ። እኔም ልቤ ተነካ። ልጅነት ይዞኝና በነበርኩበት ችግር ምክንያት ያደረኩት ነገር ወዲያው ይወቅሰኝ ጀመር። በእርግጥ አሁን አመታትም አልፈዋል፣ የበለጠም አላት። ግን ልነግራት ፈለኩ። አጣታለሁ ብዬ ፈራው። እንዳልተወው ሳያት ወይም ሳወራት ሁሉ የሆነ ነገር ይወረኛል። ከሚገርማችሁ ነገር ወርቁ ሩቄ አይደለም፣ የማውቀው ሰው ነው ያዋለው። እኔም አሁን ቤት መኪና ብርም አለኝ። ያንን ወርቅ አስመልሼ እውነቱን ነግሬ ህሊናዬን ላሳርፍ ወይስ የወርቁን ዋጋ
አስገምቼ ለሚስኪን ልስጥላት በስሟ በዚህ ምድር ባትጠቀምበትም በዛኛው ምድር ይጠቅማታል። ጨነቀኝ ጠበበኝ ምን ላድርግ ብቻ እሷን ማጣት አልፈልግም። ጓደኛዬ እህቴም ሁሉን ነገሬን ናት ትለናለች። እናም ብቻ ከባድ ነው በጣም ጓደኝነት ማለት እኔ እንጃ በጣም የሚከብድ ነው። ይሄን አድርጊ ብሎ ለመወሰን ራሱ እኔ እንጃ እኔ በሆን እኔ ራሱ በሷ ቦታ ሆኜ በጣም ጭንቅ ነው ያለኝ። የምሬ ነው የምላችሁ። እኔ በሆንስ ጓደኛዬ በዚህ ልክ ክጄ ቢሆን የሆነ ጊዜ ላይ ይጸጸታል፣ የሆነ ጊዜ ላይ በጣም ህሊናችን ይወቅሳል። መንገር እንፈልጋለን ከህሊናችን ከጸጸት ወይም አሁን ካለንበት ስሜት መውጣት እንፈልጋለን። አንዳንዴ የሆነ ስህተት የሰራነው ስህተት ሲኖር ለማለት ፈልጌ ነው። ይሄ ደግሞ በጣም ከበድ የሚል ነገር ነው። ከዛ ደግሞ በጣም ልታጣት ጭምር ነው ደግሞ ማትፈልገው። በነግራት ላጣት እችላለሁ የቅርቧ ሆነ ያቺ ጓደኛዋም ደግሞ እያመነቻት በዚህ ልክ ተፈጥሮ ሳለ አሁን ብትነግራት ምን ሊፈጠር ይችላል? እሷም አታውቀውም። ላጣት አልፈልግም ካልነገርኳትም ደግሞ ጓደኝነቴንም ደግሞ በዚህ ልክ እየቀጠልኩኝ ውስጥ ያደረገውን ስለሚያውቅ በጣም ውስጤ እየታመመ ነው ትለናለች። እናንተ ብትሆንስ ምን ታደርጋላችሁ? ሀሳባችሁን ለእህታችን ስለሚጠቅማት ኮመንት ስለምትመለከት አብዛኛው ድምጽ ብልጫ የሆነውን በተግባር ስለምታውለው የሰማችሁት ቪዲዮ እስኪ ኮመንት ላይ እኔ በሆነ ይሄን አደርግ ነበርና አንቺም ይሄን ብታደርጊ የተሻለ ነው የምትሏትን ኮመንት ስር ላይ አስቀምጡላት። ሀሳብ አስተያየት አድርጉላለሁኝ። እና በተረፈ ደግሞ ለቤት አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። በሚቀጥለው ደግሞ በተሻለ ቪዲዮ በጥሩ ነገር እንደምንገናኝ ባለሙሉ ተስፋ ነኝ። እኔም እንድበረታ ደግሞ የእናንተ ድጋፍ ያስፈልገኛል። አይዞሽ በርቺ ትችያለሽ በሉኝ እላችኋለሁኝ። ስወዳችሁ ከልቤ ነው። በሌላ ቪዲዮ እስክንገናኝ ባይ ባይ።